ብዙ ሰዎች ጥርሳቸውን ለማንጣት ወደ ሕክምና ቦታዎች ይሄዳሉ። አንዳንዶች ደግሞ የተሳሳቱ መፍትሄዎችን ተጠቅመው የጥርስ ሽፋናቸውን ያበላሻሉ። ዛሬ በዚህ ቪዲዮ ውድ ዋጋ ሳታወጡ በቀላሉ በቤት ውስጥ ማድረግ የምትችሏቸውን ነገሮች እነግራችኋለሁ። እስከ መጨረሻው ከቆያችሁ ደግሞ አንድ ተአምረኛ ውህድ አሳያችኋለሁ። አሁን በቀጥታ ወደ መፍትሄዎቹ እንለፍ። አንደኛ፣ የሙዝ ልጣጭ። በውስጡ እንደ ማግኒዥየም እና ፖታሺየም ያሉ ማዕድናት ስላሉት ጥርስን ሳይጎዳ ነጭ እንዲሆን ያደርጋል። አጠቃቀሙም በደንብ የበሰለ የሙዝ ልጣጭ ውስጠኛውን ክፍል ጥርሶ ላይ ለ2 ደቂቃ ማሸትና ለ5 ደቂቃ ሳይታጠቡ መቆየት። ምንም አይነት ኬሚካል ስለሌለው በየቀኑ ቢጠቀሙትም ጥርስን አይጎዳም። ሁለተኛ፣ ጨውና ውሃ። ጨው ከጥንት ጀምሮ ጥርስን ለማጽዳት ሲጠቀሙበት የነበረ ነው። ባክቴሪያን በመግደል ጥርስን ያነጣል። እንዴት እንጠቀም ካላችሁ፣ ግማሽ ኩባያ ሞቅ ያለ ውሃ ውስጥ ግማሽ ማንኪያ ጨው በመቀላቀል ለ30 ሰከንድ ተግሞጥሙጠን መትፋት። ይህን ዘዴ ጠዋት ጥርሳችንን ከመቦረሻችን በፊት መጠቀም እንችላለን። ጨው በብዛት መጠቀሙ ጉዳት ሊኖረው ስለሚችል ትንሽ ብቻ መጠቀም ይኖርብናል። ሶስተኛ፣ ቤኪንግ ሶዳ። ኬክ ከመጋገር አልፎ ጥርስን ለማጽዳትም ይጠቅማል። አጠቃቀሙም 1 ማንኪያ ቤኪንግ ሶዳ ከውሃ ጋር በመቀላቀል ብሩሻችን ላይ እናደርጋለን። ከዚያም ለ2 ደቂቃ ቀስ ብለን ከቦረሽን በኋላ ጥርሳችንን መታጠብ። በሳምንት ከ3 ቀን በላይ መጠቀም ጥርሳችንን ሊጎዳው ስለሚችል እዚህ ጋርም ጥንቃቄ ማድረግ ይኖርብናል። ስትቦርሹም ምግብ ከበላችሁ 30 ደቂቃ ማለፉን አረጋግጡ። በልተን ወዲያው ጥርስን መቦረሽ አይመከርም። አራተኛ፣ የሎሚ ቅርፊት መጠቀም። ይህ ብዙዎች ያልነገሯችሁ መፍትሄ ነው። የሎሚ ቅርፊት ውስጥ ያለው ዘይት ጥርሳችን ላይ ያሉ ቀለሞችን ይቀንሳል። ሎሚ ቆርጣችሁ ቅርፊቱን በመውሰድ ነጭ ጎኑን ጥርሳችሁ ላይ ለ2 ደቂቃ ካሻችሁት በኋላ በደንብ መታጠብ። ይህንን ዘዴ በሳምንት ከ2 ቀን በላይ ባትጠቀሙ ይመከራል። ሌላው አደራ የምላችሁ ነገር የሎሚ ጭማቂ በፍጹም ቀጥታ ጥርሳችሁ ላይ እንዳታፈሱ። አምስተኛ፣ አፕል ሳይደር ቪኒጋር ወይም አቼቶ። ጥቂት አፕል ሳይደር ቪኒጋር ከውሃ ጋር በመቀላቀል ለጥቂት ሰከንድ መግሞጥሞጥና ከዚያ በኋላ በንጹህ ውሃ መታጠብ። ከፍተኛ አሲድ ስላለው በሳምንት 1 ቀን ብቻ መጠቀም በቂ ነው። ስድስተኛ፣ ኮኮናት ኦይል መጠቀም። ይህ ዘዴ ብዙ ታዋቂ ሰዎች የሚጠቀሙት ሚስጥር ነው። ጠዋት በባዶ ሆድ 1 ማንኪያ ኮኮናት ዘይት ለ1 ደቂቃ መግሞጥሞጥ በብሩሽ የማንደርስባቸውን ቦታዎች ድረስ በመግባት መርዛማ ባክቴሪያዎችን ያጠፋል። በተጨማሪም የውሃ አጠቃቀማችንን ማስተካከል ይኖርብናል። ሁልጊዜም ከምግብ በኋላ አፋችንን በውሃ መታጠብ አለብን። ይሄ ቀላል ቢመስልም የጥርስ ቢጫነትን 70% ይከላከላል። ቡና ወይም ሻይ ከጠጣም በኋላም በተመሳሳይ መልኩ ጥርሳችንን ማጽዳት መርሳት የለብንም። ሌላው ቀላል ነገር ግን ብዙዎች ልብ የማይሉት ነገር ቢኖር ትክክለኛ የአቦራረሽ ስታይል መከተል ነው። አብዛኛው ሰው ብሩሹን ቀና አድርጎ ፊት ለፊት ያለውን ክፍል ብቻ ይቦርሻል። ይህ ግን ትክክል አይደለም። ብሩሻችንን 45 ዲግሪ በመያዝ ሙሉ ክፍሉን ማጽዳት አለብን። ታዲያ ሁልጊዜም ብሩሻችሁ ሶፍት መሆኑን ማረጋገጥ አለባችሁ። አሁን ቃል በገባሁት መሰረት አንድ ውህድ ላሳያችሁ። ይህ ውህድ ጥርሳችሁ እየበለዘ ከሆነ ፍቱን መፍትሄ ነው። መጀመሪያ 2 ራስ ነጭ ሽንኩርት ወስደን እንፈጨዋለን ወይም በደቃቁ እንከትፈዋለን። ከዚያም የተፈጨ ቡናና 2 ማንኪያ የወይራ ዘይት እንጨምርበታለን። ይህን በደንብ ካዋሃድነው በኋላ ትንሽ ኮልጌት ጨምረን በደንብ እንቀላቅለዋለን። አሁን ጥርሳችንን ለመቦረሽ ውህዳችን ዝግጁ ነው። ይህንን ተጠቅማችሁ ጥርሳችሁን አጫ በረዶ ማድረግ ትችላላችሁ። ከነዚህ ውስጥ የተመቻችሁን ቀላል መንገድ መርጣችሁ በመጠቀም የምታገኙትን ለውጥ ኮሜንት ላይ ጻፉልኝ። ቪዲዮው ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንደዚህ አይነት ለጤናና ለውበታችሁ የሚረዱ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ እንድንሰራላችሁ የምትፈልጉት ጉዳይ ካለ ኮሜንት ላይ አስቀምጡልን።